ለእግዚአብሔር የሚሳነው ነገር አለን? ከቁጥር 1 ጀምሮ የምናገኘው ታሪክ የሁላችን አባት የሆነው ቀድሞ ከጣዖት አምላኪነት ወደ እግዚአብሔር የተመለሰው ጻድቁ አባታችን አብርሃም ሥላሴን በእንግድነት እንደተቀበለ የሚያስረዳ የመጽሐፍ ቅዱስ ክፍል ነው። በርዕስነት ያነሳነውን ቅዱስ ቃል የተናገረውም ቅድስት ሥላሴ ነው። በዚህ ኃይለ ቃል ላይ በዋናነት የምንረዳው ለእግዚአብሔር የሚሳነው ነገር እንደሌለ፣ እግዚአብሔር ሁሉን ቻይ አምላክ እንደሆነ፣ የረገጥነውን መሬት፣ የምናየውን ሰማይ፣ የሚታየውን የማይታየውን ካለመኖር ወደ መኖር አምጥቶ የፈጠረው የዘላለም አምላክ የሆነው አምላካችን ሥላሴ፣ አምላካችን ፈጣሪያችን ሥላሴ እንደሆነ የሚያስረዳን የመጽሐፍ ቅዱስ ክፍል ነው። ሁላችን እንደምናውቀው ጻድቁ አባታችን አብርሃም እግዚአብሔር ከለየው በኋላ ኦሪት ዘፍጥረት ምዕራፍ 12 ላይ ታሪኩ በስፋት ተጽፎ እንደምናገኘው እግዚአብሔር አብርሃምን እንደዚህ አለው፣ ከሀገር ከወገን ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ አለው እግዚአብሔር። ልብ በሉ ክርስቲያኖች፣ አብርሃም ቀድሞ የነበረበት ስፍራ እግዚአብሔር የማይከብርበት ስፍራ ነው። እግዚአብሔር የማይከብርበት፣ እግዚአብሔር የማይመሰግንበት፣ እግዚአብሔር የማይመለክበት፣ እግዚአብሔር የማይታወቅበት፣ ይልቁንም ደግሞ ጣዖታት የረገፉበት፣ ባዕድ አምልኮ የበዛበት፣ ሰዎች እግዚአብሔርን ትተው እግዚአብሔር የፈጠራቸውን ፍጡራንን ፀሐይን፣ ዛፍና ድንጋይን የሚያመልኩበት ስለነበረ እግዚአብሔር እንደዚህ አለው፣ ከዚህ ስፍራ ተለይተ እኔ ወደማሳይ ምድር ውጣ አለው እግዚአብሔር። ወገኖቼ እግዚአብሔር የሚከብርበትን ኑሮ እንድንኖር እግዚአብሔር ይርዳን። በሕይወታችን እግዚአብሔር እንዲከብር፣ በቤታችን እግዚአብሔር እንዲከብር፣ በስራችን እግዚአብሔር እንዲከብር። አያችሁ፣ እግዚአብሔር የማይከብርበት ስፍራ ላይ ካላችሁ ከዚያ ስፍራ ልክ እንደ አብርሃም መውጣት አለብን ወገኖቼ። ውጣ ነው እግዚአብሔር። ከአባት ቤት ውጣ ነው። ከዘመዶቹ ተለይተ እኔ ወደማሳይ ምድር ውጣ አለው እግዚአብሔር። አብርሃም ለእግዚአብሔር ታዘዘ። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። በዚህ ዘመን ሰው ተጠራጣሪ ሆኗል ወገኖቼ። ሰውን አትመኑ፣ ግን እግዚአብሔርን እመኑ። ሰው ጠዋት ቃል የገባውን ማታ ላይ ይፈጽም ይችላል፣ ግን እግዚአብሔር የገባውን ይፈጽማል። እግዚአብሔር እውነት ነው ራሱ። ቲቶ ምዕራፍ 1 ቁጥር 2 ላይ የማይዋሽ እግዚአብሔር ከዘላለም ዘመናት በፊት የሰጠውን ተስፋ ፈጸመ በማለት ይናገራል። ይህንን እውነት አብርሃም አመነ። ይህንን እውነት አብርሃም ተቀበለ። እምነቱም ደግሞ ጽድቅ ሆኖ ተቆጠረለት። እግዚአብሔር ቃል ኪዳን ገባለት። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ። እግዚአብሔር ለአብርሃም ኪዳን ገባለት። አብርሃም ይህንን ቃል ኪዳን አመነ። በመጀመሪያ ውጣ አለው። ከወጣ በኋላ ደግሞ እባርክሃለሁ፣ አበዛሃለሁ። አብርሃም ልጅ አልነበረው፣ ነገር ግን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ አለው እግዚአብሔር። አብርሃም ይህንን ሁሉ አምኖ ከወጣ በኋላ ግን የተነገረውን ቃል ወዲያው አላገኘም፣ በብዙ ተፈተነ ይላል። አያችሁ፣ ክርስትና አልጋ በአልጋ አይደለም የምንለው እንዲሁ አፋችን ላይ ስለመጣና ቋንቋ ለማሳመን አይደለም። ክርስትና ብዙ ፈተና አለው። ክርስትና መከራ አለው፣ ውጣ ወረድ አለው። ምክንያቱም የክርስቶስ ስትሆኑ እኮ ሰይጣንን ከርታችሁ ነው። የዓለም አይደለሁም እያላችሁ ነው። የእግዚአብሔር ነኝ ብላችሁ ስትናገሩ የሰይጣን አይደለሁም እያላችሁ ነው። ስለዚህ ትፈተናላችሁ። ነገር ግን በትዕግስት ጸንታችሁ ስትቆዩ ደግሞ ልክ እንደ አብርሃም ትባረካላችሁ። እኛ በዚህ ዘመን በጣም ደካሞች ስለሆንን ወገኖቼ በረከቱን እንጂ ፈተናውን አንፈልገውም፣ አንታገስም።
በትዕግስት አንጠብቀውም። እምነታችን ወዲያው ይዝላል፣ እንደክማለን፣ ተስፋ እንቆርጣለን። በጣም ብዙዎች በዚህ ምክንያት ሃይማኖት ለውጠው ይወጣሉ። ብዙዎች ወደ ኋላ ይመለሳሉ። ከእውነተኛይቱ መንገድ ከኦርቶዶክሳዊት ቤተክርስቲያን ፈቀቅ ብለው የሚወጡት በሚደርስባቸው ፈተና ተስፋ ስለሚቆርጡ ነው። ነገር ግን እስከ መጨረሻ ማንን መጠበቅ ይሻላል? ስሙን ጥሩት። ማንን መጠበቅ ይሻላል? በትዕግስት እግዚአብሔርን ጠብቁት። አብርሃም ተፈተነ ይላል። ልጅ አልነበረው። ያ ብዙ ተስፋ የተነገረለት አብርሃም ስንዴ ልመና ተሰደደ። ያ ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛልሃል የተባለው አብርሃም አንድ ልጅ እንኳን ሳይወልድ ኦሪት ዘፍጥረት ምዕራፍ 15 ላይ ከእግዚአብሔር ጋር ሲነጋገር እንደዚህ አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ በእውነት በቤቴ ያለ የደማስቆ ሰው ይወርሰኛል። እስከዛሬ ልጅ አልሰጠኸኝም፣ ልጅ የለኝም አለና እግዚአብሔርን ለመነው። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። በብዙ ፈተና ውስጥ ካለፈ በኋላ ኦሪት ዘፍጥረት ምዕራፍ 18 ላይ እንግዳ ተቀባዩ አብርሃም፣ ሰዎች እንግዶች መጥተው አብረውት ካልሆኑ ምግብ የማይበላው አብርሃም፣ ጻድቁ አባታችን አብርሃም በቀትር ጊዜ ከዛፍ ስር ተቀምጦ ሳለ ሥላሴ በአንድነትና በሦስትነት እግዚአብሔር ወደ አብርሃም መጣ ይላል። ወደ ሁላችንም ሕይወት እግዚአብሔር ይምጣ። አብርሃም ቀና አለ፣ ተመለከተ፣ ሦስት ሰዎችን አየ ይላል። እግዚአብሔር ሰዎች አእምሯቸው መሸከም በሚችሉበት ልክ ይገለጥላቸዋል። ስለዚህ አብርሃም ተገለጠለት፣ በአንድነቱ በሦስትነቱ ተገለጠለት ሥላሴ።